የመጀመሪያው ርዕስ የሚሆነው ኢትዮጵያ መድህን በ2017 ዋንጫውን እንዴት አሳካው? ዋንጫውን በስንት ነጥብ ጨረሰ? ኢትዮጵያ መድህን የውድድር ዘመኑን በ73 ነጥብ በመጨረስ የዋንጫ ባለቤት ሆነ። ይህ ውጤቱ ከተከታዮቹ በላይ በመሆን የዋንጫው ባለቤት እንዲሆን አድርጎታል። ተጋጣሚ ቡድኖቹ ምን ያህል ጠንካራና ደካማ እንደነበሩ እንገራችሁ። ውድድሩ ቀላል አልነበረም። አንዳንድ ቡድኖች በታክቲክ ጠንካራ ነበሩ፣ ሌሎች በፍጥነትና በአካል ብቃት የተሻሉ ነበሩ። ነገር ግን መድን ሁሉንም በተመጣጣኝ እቅድ ተቋቁሞ አሸንፏል። ሌላኛው ርዕሳችን የሚሆነው ደግሞ አሁን ላይ ምን ደረጃ ላይ ነው፣ ዋንጫውን ለመድገም ምን ያህል ጠንክሮ እየሰራ ነው የሚለውን የምንመለከት ሲሆን አብራችሁን ከቆያችሁ ስለ ኢትዮጵያ መድን ትንሽ የምንላችሁ ነገር ስለሚኖር ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደ ፕሮግራሙ እናልፋለን። የመጀመሪያው ርዕስ የሚሆነው መድህን ዋንጫውን በስንት ነጥብ አሳካው ነው። ኢትዮጵያ መድህን የ2017 የኢትዮጵያን ፕሪሚየር ሊግ በ73 ነጥብ በመጨረስ የዋንጫው ባለቤት ሆነ። ሁለተኛው ጥያቄ የሚሆነው ደግሞ ተጋጣሚዎቹ ምን ያህል ጠንካራና ደካማ እንደነበሩ ነው። በ2017 የውድድር ዘመን አንዳንድ ቡድኖች እንደ ቅዱስ ጊዮርጊስ፣ ተከታዩ ቡና፣ መቻል ያሉ ክለቦች በስምና በታሪክ ጠንካራ ነበሩ። ሌሎች ደግሞ በቋሚነት ደካማ ነበሩ። ይሁን እንጂ መድን ከሁሉም በላይ ጠንካራና የተረጋጋ እግር ኳስ የሚጫወት ነበር። ሶስተኛው ጥያቄ የሚሆነው ኢትዮጵያ መድን ለተጋጣሚዎቹ ምን ያህል ጠንካራ ነበር ነው። በመከላከል ጥቂት ጎል የሚያስቆጥር፣ ይህ ማለት መከላከሉ ላይ ጠጠር ያሉ ነበሩ። በመሃል ሜዳ ጨዋታ የሚቆጣጠርም ነበር። በፊት መስመር ውጤታማ የተጫዋች ምርጫም ነበረው። በአጠቃላይ ተጫዋቾቹ በጣም ኃይለኛና ለተጋጣሚዎች አስፈሪ ነበሩ። ተጋጣሚዎቹም ነጥብ ከባድ ሆኖባቸውም ነበር። አጨዋወትና አሰልጣኙ ታክቲክ የጨዋታ ቅኝት ለተጋጣሚዎች ቡድን አስቸጋሪ አድርጎባቸው ነበር። አራተኛው ጥያቄ የሚሆነው ደግሞ ውጤት ዝቅ ሲል ምን ያደርጉ ነበር? አንዳንድ ጨዋታዎችን ሲያመልጡ አሰልጣኙ ፈጣን ታክቲካዊ ለውጥ ያደርግ ነበር። ቅድም እንደነገርኳችሁ አሰልጣኙ ጨዋታ የማንበብ ችሎታውና እዛው የጨዋታ ላይ የሚቀይራቸው ቅያሬዎች ይሰሩ ነበር። እናም ነጥብ ከመጣል ታድጓቸው ነበር። የተጫዋቾቹም ችሎታ እንደ ሃይደር ሸሪፋ፣ አብዱል አዚዝ ከቢር፣ ሙጃይብ ቃሲም እናም ግብ ጠባቂው የሆነው አቡበከር ኑር ድንቅ ብቃታቸውን ያሳዩበት ሲዝን ነበር። እናም የተጫዋቾች ምርጫ አቀያየር የቡድኑ ስነ ልቦና በማጠንከር የዋንጫውን ቡድን እንዲያሳካ አድርጎታል። ውጤቱ እንዴት አስጠበቀ? መድን በተለይ የቁልፍ ጨዋታዎችን በማሸነፍ ያገኘውን ነጥብ በመጠበቅ በቻለው አቅም መከላከልና በማጥቃት ሂደት ፍጥነት ያለው ቡድን ስለሚሰራ ነበር። እናም ከተከታዩ ኢትዮጵያ ቡና ብዙ የነጥብ ርቀት ስለነበረው ነው። ኢትዮጵያ ቡና አሪፍ የሚጫወትበት በታክቲክ የላቀ ያለ ክለብ ነበር። ነገር ግን አብዛኛው ጊዜ ነጥብ ይጥላል እና ቡድኑ ውስጥ ልምድ ያለው ተጫዋች መጥፋት፣ ይህ ማለት ቡድኑ በወጣት ተጫዋቾች መገንባት ጉዳት ላይ መጣሉ የሚያጋጥማቸው የቡድኖቹ ችግር ነበር። አብዛኛው በልምድ የካበቱ ተጫዋቾችን የሚገጥምበት ክለብ ስለነበር ብዙ ነጥብ ይጥል ነበር። ላይክ እና ሰብስክራይብ ሼር በማድረግ ለሌሎች ሰዎች እንዲዳረስ አድርጉ። ኢትዮጵያ መድን አሁን ላይ ምን ደረጃ ላይ ነው? በአሁኑ ሰዓት ኢትዮጵያ መድን በ10 ነጥብ በ17ኛ ነጥብ ይዞ እስካሁን ከተጫወተው 5 ጨዋታ 3ቱን ተሸንፎ 2ቱን ነጥብ ጥሎባቸው 17ኛ ደረጃ ላይ ይገኛል። አንደኛ ደረጃ ካለው ፋሲል ከነማ በ14 ነጥብ ይራራቃል። ፋሲል ከነማ በ14 ነጥብ አንደኛ ደረጃ ሲገኝ፣ ሁለተኛ ደግሞ ሲዳማ ቡና ነው። ሶስተኛ ቡድኑ ደግሞ ሐዋሳ ከነማ ሲሆን እናም ከባለፈው ዓመት መድን እጅጉ ወርዷል። እስካሁን ከተጫወተው 2ቱን ብቻ ነው ማሸነፍ የቻለው። እናም የተጫዋቾቹ ዲሲፕሊን ማለትም ቀይ ካርድ፣ ሌላው ደግሞ የተጫዋቾች ጉዳት ነው። የተጫዋቾቹ ወደ ሌላ ክለብ መሄድ ክለቡን ማግኘት ከነበረበት ነጥብ ዝቅ አድርጎታል። እናም ተጫዋቾቹ መበረታታት ውጤታቸውንም ከፍ ማድረግ አለባቸው። ይህም የቀድሞ ስኬታቸውን ለመድገም መታገል አለበት የሚል አስተያየት አለኝ። ዋንጫውን ለመድገም ምን ያህል መስራት አለባቸው? ቡድኑ የቀድሞ ስኬቱን ለማስጠበቅ ማድረግ ያለበት ነገር የመጀመሪያው ነገር የተጫዋቾችን ጥራት መጠን፣ ይህ ማለት አሁን ባለበት ስኳድ ክፍተት የሚታይበትን ቦታ ላይ አዳዲስ ተጫዋቾችን ወደ ቡድኑ ማስገባት ነው።
እናም ተጫዋቾቹን መምከር፣ ወደ ቀድሞ አቋማቸው እንዲመለሱ መታከት እናም ጠንክሮ መስራት አለባቸው ባይ ነኝ። የአሰልጣኝ እቅድ ቀጣይነት ላይ በጥልቀት መስራት። ወደ ኮቺንግ ስታፉ ስንመጣ ለተጋጣሚ ቡድን ተጋላጭ አለመሆን እናም ተገማች ያልሆነ ክለብ መስራት አለባቸው። ይህም ሲባል መድን ሁሌ አንድ አይነት አሰላለፍ እናም ተጫዋቾችን ይዞ አለመግባት ይህንን ያመለክታል። እናም የተጫዋቾቹን ድክመት እንዳይወጣ መስራትም ይጠበቅበታል። ቡድኖቹ እንዳይገመቱ ጠንክሮ መስራት እናም ለትንንሽ ክለቦች ይህም ማለት ዝቅ ያሉ ክለቦች ሲገጥም በተቻለ መጠን ነጥብ መሰብሰብ እናም ተጫዋቾቹ ስነልቦና ላይ መስራት። ይህም ማለት የባለፈው ሲዝን በስኬት እንዳጠናቀቁ የአሁኑንም ላይ እንደ ቀድሞ ጠንክረው ለስኬት መብቃት እንዳለባቸው ማሳወቅ ግዴታ ነው። በመጨረሻም ኢትዮጵያ መድን ዋንጫውን ያሳካው በድል ሳይሆን በቅድ በትጋት እና በቋሚነት በመስራት ነው። እናም ኢትዮጵያ መድን ያለፈውን የ2017 ዋንጫ ማሳካቱ ትልቅ ታሪክና መነሳሻ እንዲሆኑ፣ ይህም ማለት ታሪክ ለቀጣይነት ስኬት መሰረት እንደሆነ መናገር ለቡድኖቹ አስፈላጊ ነው። አሁን ያለበት ችግሮች ከቀረፈ ስኬቱን መድገም አይከብደውም። ቀጣይ በምን ክለብ እንደምንመለስ ኮመንት ላይ መጻፋችሁን እንዳትረሱ እያልን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ እያልን እዚህ ጋር እንሰናበታለን።